አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወይኔ ጉዴ ዛሬ ጉዴ ፈላ። አለፊንተር መጣሁኝ። እስኪ ዛሬማ ማለት ነው እንደው ሰው ሁሉ የሚሰራው መስራት አለብኝ ብዬ መጥቻለሁ። እስኪ ዛሬ ማን ነው የሚወደኝ? ማን ነው የሚወደኝ? ማን ነው የሚጠላኝ? ማየት አለብኝ። እስኪ ከማን ልጀምር? ከወንድሜ? ወይኔ እኔ እንደምወደው ሱስ ባይወደኝ ምንድን ነው? እስኪ ወንድሜ አህመድ ይወደኛል አይወደኝም? ወይኔ ጉዴ አህምዬ አንተ አትወደኝም? በቃ አንተ አትወደኝም? አንተ ብትኖረኝ አንተ አትወደኝም? ከባድ ነው። እሺ አባቴ ነው የሚወደኝ። አባቴ እንደሚወደኝ አውቃለሁ። አባቴም በቃ አባቴ ናፍቆን ነው። አረብ ሀገር አረጀሁበት ምን ያደርግ። እሺ እናቴ እንኳን በልጆች አሰልችቻታለሁ እንጃ። አዎ አውቃለሁ። እሺ ትልቋ እህቴ ልጆቿን እንደ ልጆቼ እያየሁኝ በባህር ሲመጡ ይኸው እዚሁ እነሱን በመቀበል እዚሁ አረጀሁ። እሷስ ትወደኛለች አትወደኝም? ጭራሽ አንቺም እኔ አንቺ እንኳን ከልብሽ ትወጂኛለች ነበር ያልኩት። በቃ ተውሽኝ። እሺ ቀጣዋ እህቴስ በጣም የምወዳት እኔ እወዳታለሁ። እሷን እንጃ። እስኪ እንይ የኔ ውድ ትንሽ ትወደኛለች። ትንሽ ነው ያኔ ያው እንግዲህ ተሞላ ጎደል አላለን ቅርታ አረብ ሀገር ሆኔ ቶቶሎ ብር ስለማልክ ያው አልፎ አልፎ ስለሆነ ለዛ ነው። እሺ ትንሿ መጨረሻዋ እህቴስ ትወደኛለች አትወደኝም? እስኪ ላይ አጉዷል። እሷም ትንሽ ምን አድርጌሽ ነው ግን? እንደው ምን አድርጌሽ ነው ግን? ምን አድርጋችሁ ነው የማትወዱኝ? እኔ በአረብ ሀገር 18 ዓመት እየተንከራተትኩ ለእናንተ ብዬ ስንት ነገር የሆንኩ ለምንድን ነው የማትወዱኝ? እሺ በልጆቼ ልግባ። እሺ ሳድዬ ትወደኛለች አትወደኝም? ወይኔ ሳድዬ አንቺ አይፈረድብሽም። ታጡቴ ነጥዬሽ ነው የመጣሁት። እሺ ረሂማዬ ጭራሽ ረሂማማ በሁለት ወሯ ነው እስር ቤት ያስገባኋት። እሷማ ጭራሽ እንደውም ምን እንደምታደርገኝ አላውቅም ሀገሬ ስመለስ። እሺ ኢማንዬ ወይኔ ኢማን አንቺማ አይፈረድብሽም። በ26 ቀኔ ነው ትቼሽ ስራ የሄድኩት። ጉድ እኮ ነው። በቃ ማንም የሚወደኝ የለ። እሺ እነዚህ ዋጋ ያከፈልኩባቸው የእህቴ ልጆች ይወዱኛል አይወዱኝም? እስቲ ኡስማንዬ ይወደኛል አይወደኝም? አክስቴ ዋን እወድሻለሁ የሚለው እውነቱን ነው ውሸቱ? እስኪ ልየው። ይኸው አንተ አመዳም ቆይ እመጣልሃለሁ። እሺ ሙሀብዬስ አዲሱ ባህርተኛስ ጭራሽ ገና ትናንትና እንኳን መተህ እንዲያው ደስታው እንኳን ተፊትህ ታይሄድ እንዲያው ጥልት አድርገኛል። ጉድ ነው። እኔስ እንዲያው አንድ ነገር ልል ነበረ አለ። እስቲ ግን ልበለው እስቲ ባሉካይስ አይ ባሉካይ እንኳን እያናደድኩት ነው። ምክንያቱም እሱ እዛ ቁጭ ብሎ እኔን እየጠበቀ እኔ እዛ አንዱን ባህርተኛ ሳነሳ አንዱን እንትንትል አዎ እሱ ሀቁ ነው። አልፈርድበትም። በሱ መፍረድ አልችልም። እናትና አባቴ ያልወደዱኝን እሱ ምን ያደርግ? እሱማ እየተሰቃየ ምስኪን ልጆች አሳዳጊ ሆኖ ቂጣ እየጋገረ እየበላ ባይወደኝ ነው የሚገርመው። እሺ አንድ አክስቴ ልጅ አለች ደግሞ እወድሻለሁ የምትለኝ እሷስ ጭራሽ በቃ ጨርሼ ተስፋ ልቁረጥ ልውጣ። በቃኛል።